일단 자, 대회 신기록은 넘어섰고요. 대회 신기록은 넘어갔습니다. 네. 2시간 18분 04초의 기록이었는데 대회 신기록은 일단 넘어갔고요. 자, 204번의 대세 선수가 국제 여자부 대세 선수가 이제 들어오고 있습니다. 네, 2022년 로테르담 마라톤을 첫 우승을 했고요. 2023년에 오사카 여자 마라톤 우승하고, 자, 오늘 국제 마라톤 세 번째 우승을 차지하는 대세 선수입니다. 하벤 하일루 대세 선수가 국제 여자부 우승을 하게 됩니다. 자, 204번을 단 대세 선수가 የ2026ቱ የሴውል ማራቶን አንዲት ጀግኒት አትሌት አስተዋውቆናል። አካላዊ መልኳ ብቻ ሳይሆን አሯሯጧም ጭምር የሚያምረው የእችት ወጣት አትሌት ሄቨን ኃይሉ ትባላለች። በዘንድሮው በሴውል ማራቶን ደምቃ ታይታለች። ተፎካካሪዎቿን በድንቅ የሩጫ ታክቲክና በግሩም አጨራረስ የበለጠችበት ይሄ ውድድር በእስያዋ ደቡብ ኮሪያ መዲና ሴውል ውስጥ የተደረገ ነው። ከዓለማችን ታላላቅ ውድድሮችና የፕላቲኒየም ደረጃ በተሰጠው በዚህ ማራቶን ኢትዮጵያ ሌላ ኮከብ አትሌቶች ለዓለም ያስተዋወቀችበት አጋጣሚ ሆኗል። በዚህ በያዝነው 2026 ኢትዮጵያውያን አትሌቶች ያሳዩት ያለው አቋም ዓለምን ማስደመሙን ቀጥሏል። በተለይ በጎዳና ውድድሮች ላይ በተደረጉ ፍክክሮች አትሌቶቻችን የኢትዮጵያን ስም ማስጠራታቸውን ቀጥለውበታል። ሄቨን ኃይሉ፣ በቀለች ጉደታ፣ ቦሰና ሙላቴና ኬንያዊቷ አትሌት ጆይስ ቴሌ በዚህ በሴኡል ማራቶን ያሳዩት አስደናቂ ፉክክር የብዙዎችን ትኩረት ስቧል። እኛም ይሄን ግሩም ፉክክር የታየበት የ2026ቱ የሴኡል ማራቶን የሴቶች ውድድር እንድትመለከቱት በዚህ መልኩ አሰናተን አቅርበንላችኋል። ለመሆኑ በዚህ የሴኡል ማራቶን የታየው አነጋጋሪ የሩጫ ክስተት ምን ነበረ? ምርጥ ፉክክር የታየበት በዚህ በሴኡል ማራቶን ክስተት ሆና ብቅ ያለችው አትሌት ሄቨን ኃይሉ ማነች? በሩጫው መሃል የታዩ አንኳር ኩነቶች ምንድናቸው? በመጨረሻ አሸናፊ የሆነችው አትሌት አነጋጋሪ ጉዳይና ሌሎችም ተያያዥ መረጃዎችን በዚህ ዝግጅት የምናጋራችሁ ይሆናል። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። በዓለም ዙሪያ የሚደረጉ የአትሌቲክስ ውድድሮችና የሩጫ ቪዲዮዎች በፍጥነት እንዲደርሷችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስከ መጨረሻው አብራችሁን ስለምትቆዩ ከወዲሁ ደስ ይለናል። መልካም ቆይታ። የዘንድሮ የሴኡል ማራቶን የሴቶች ውድድር ለተመልካች ሳቢና አስገራሚ ኩነቶች የታዩበት ሆኗል። የአትሌቶቹ የሩጫ ታክቲክና ድንቅ ፉክክር አጣምሮ የያዘው ይሄ ውድድሩ ከመጀመሪያው አንስቶ በከፍተኛ ፍጥነትና ፉክክር የተሞላም ነበረ። የዓለም ፈጣን ሯጮች ማልደው በጀመሩት በዚህ የ42 ኪሎ ሜትር ሩጫ ላይ ድሉን የግል ለማድረግ የነበረው ጉጉትና መነሳሳት ግን ከፍተኛ ነበረ። ውድድሩ የገፋ ሲሄድ በፊተኛው መስመር ላይ የነበሩት ኢትዮጵያውያንና ኬንያውያን አትሌቶች ጠንካራ ፉክክር ለማድረግ ሲሽቀዳደሙም ተስተውሏል። በተለይም በኬንያዊቷ አትሌት በጆይስ ኬፕቼሞይቴሌ መሪነት ለማሸነፍ የተደረገው ጥረትና የኢትዮጵያ አትሌቶች ጠንካራ የታክቲክ ብልሃት የውድድሩን መልክ ሙሉ በሙሉ ቀይሮታል። ሄቨን ኃይሉ፣ በቀለች ጉደታና ቦሰና ሙላቴ እስከ መጨረሻው ድረስ በራሳቸው የሩጫ ታክቲክ መሮጣቸው ማታ ማታ ግሩም ድል ለማስገኘት አስችሏቸዋል። በዚህ ውድድር ላይ የታየው የልምድና የትውልድ ሽግግር ትዕይንትም እዚህ ጋር ማስታወስ ጥሩ ይሆናል። እንደ ቦሰና ሙላቴ፣ ጥሩዬ መስፍን፣ ሄቨን ኃይሉና ሌሎችም ወጣት ተስፈኛ የኢትዮጵያ አትሌቶች ከአንጋፋ አትሌቶች ጋር በመሮጥ አይበገሬነታቸውን አስመስክረዋል። ኢትዮጵያም እንደገና በጎዳና ውድድሮች ላይ ያሏት ድንቅ አትሌቶች ለዓለም ያሳየችበት ሆኗል። ይሄ የወጣት አትሌቶች ጥንካሬ በታዋቂዎቹና ልምድ ባላቸው አትሌቶች ላይ ከፍተኛ ጫና የፈጠረም ሆኗል። አንጋፋዎቹ ግን ልምዳቸውን ተጠቅመው ውድድራቸውን በበላይነት ለማጠናቀቅ ያደረጉት ፉክክር የሩጫውን ማራኪነት ይበልጥ ከፍ አድርጎታል። የመጨረሻዎቹ ኪሎ ሜትሮች ላይ 5 አትሌቶች ያደረጉት እልህ አስጨራሽም ትንቅንቅ የብዙዎችን ቀልብ የሳበም ነበረ። በተለይ በሄቨን ኃይሉና በበቀለች ጉደታ መካከል የተደረገው ፉክክር ለአፍታም ቢሆን መዘንጋት የማይታይበት ፉክክር ነበረ። በዚህ ምክንያት በዘንድሮ የሴኡል ማራቶን የሴቶች ውድድር የማይረሳ አስደናቂ ትውስታን ትቶ አልፏል።
የሲኦል ማራቶን ዓለም አቀፍ የማራቶን ውድድር በእስያ አህጉር ውስጥ ካሉ አንጋፋና ተጽዕኖ ፈጣሪ ከሚባሉ የስፖርት መድረኮች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ1931 የተመሰረተው ይሄ ታሪካዊ ውድድር በደቡብ ኮሪያዋ መዲና ሴኡል ውስጥ በየዓመቱ ይካሄዳል። ውድድሩ በዓለም አቀፍ ደረጃ በረዥም ርቀት ሩጫ ስፖርት ላይ ትልቅ ስም ማፍራት የቻለም ውድድር ነው። ውድድሩ ለሯጮችም ሆነ ለተመልካቾች ልዩ ስሜትን የሚፈጥርና በርካታ አስደናቂ የዓለም አትሌቶች የሚሳተፉበትና የቦታውን ሪከርድ ጭምር የሚሰበርበት ውድድር ነው። ይሄ ማራቶን በዓለም አቀፍ የአትሌቲክስ ማህበር የፕላቲኒየም ወይም ከፍተኛ የጎልድ ሌብል ደረጃ የተሰጠው ውድድርም ነው። ይህም በዓለም ላይ ካሉ ጥቂት ምርጥ የጎዳና ላይ ሩጫዎች መካከል የሚሰለፍም ነው። የውድድሩ አዘጋጆች እስከ 450 ሺህ የአሜሪካ ዶላር የሚደርስ አጠቃላይ የሽልማት ስነ ስርዓትም ያዘጋጃሉ። ለአሸናፊዎች አትሌቶች ብቻ እስከ 80 ሺህ ዶላር እና የቦታውን ክብረ ወሰን ለሚያሻሽሉ አትሌቶች ደግሞ ተጨማሪ ሽልማቶችን ይሰጣሉ። ኢትዮጵያውያን አትሌቶች በዚህ መድረክ ላይ ተደጋጋሚ ድሎችን በማስመዝገብ ይታወቃሉ። በዘንድሮ የሲኦል ማራቶንም የታየው ብርቱ ፉክክር የዚሁ ነጸብራቅ ነው። የ2026ቱ የሲኦል ማራቶን የሴቶች ውድድር የምስራቅ አፍሪካውያን አትሌቶች የበላይነት ጎልቶ የታየበትም ነበረ። በውድድሩ ላይ ኢትዮጵያውያን አትሌቶች ከመጀመሪያው እስከ መጨረሻው ድረስ ፍጥነታቸውን በመቆጣጠር ረገድም አስደናቂ የቡድን ስራ ያሳዩም ሆኗል። በተለይም ሄቨን ኃይሉ፣ በቀለች ጉደታና ቦሰና ሙላቴ እስከ መጨረሻው ሜትር ድረስ ያደረጉት አስደናቂ ፉክክር የመጨረሻው የውድድሩ ዋና ድምቀት ነበረ። ኬንያዊቷ ጆይስ ቼፕኬሞይቴሌ ብቸኛ ጠንካራ ተፎካካሪ ሆና እስከ መጨረሻው ዘልቃለች። የኢትዮጵያ ሴት አትሌቶች ግን ከአንደኛ እስከ ሶስተኛ ያለውን ደረጃ ሙሉ በሙሉ በመቆጣጠር የመድረኩን የበላይነታቸውን እንደገና አስመስክሯል። በሲኦል ማራቶን የሴቶች ውድድር ላይ ከአንደኛ እስከ ሶስተኛ ደረጃን በመያዝ መድረኩን ሙሉ በሙሉ የተቆጣጠሩት የኢትዮጵያ ሴት አትሌቶች ስልትና እንዲሁም በሩጫው ላይ የታዩ አንዳንድ ነጥቦችን እዚች ጋር እናጋራችሁ። ከ1 እስከ 3 ያጠናቀቁት ኢትዮጵያውያን አትሌቶች ሄቨን ኃይሉ፣ በቀለች ጉደታ እና ቦሰና ሙላቴ ለመጨረሻው ድል የበቁበት ዋናው ሚስጥር ከመጀመሪያው ጀምሮ የተከተሉት የሩጫ ታክቲክ ይመስል ነበረ። ውድድሩ እንደ ጆይስ ቼፕኬሞይ
ካሉ ጠንካራ የኬንያ ተፎካካሪዎች ጋር የሚደረግ ከመሆኑ አንጻር አትሌቶቹ ፍጥነታቸውን የቱ ጋር መጨመር እንዳለባቸው፣ የቱ ጋር ከአትሌቶቹ ስብስብ ጋር ተሰባስበው መጓዝ እንዳለባቸው ጠንቅቀው በመረዳታቸው የሩጫውን ስልተ ምት ወይም ሪትም በራሳቸው ቁጥጥር ማድረግም የቻሉበት አጋጣሚ ለአሸናፊነት ያበቃቸው ስልት ነው ሊባል ይችላል። የውድድሩ አሸናፊ የሆነችው ወጣቷ አትሌት በዚህ ሩጫ ላይ ያሳየችው የታክቲክ ብስለት እጅግ አስደናቂ የሚባል ነበረ። አትሌት ሄቨን ኃይሉ ገና ውድድሩ እንደተጀመረ ቀድሞ ከመውጣት ይልቅ ተፎካካሪዎቿን በቅርብ የመከታተልና ኃይሏን የቆጠበች የመሮጥ ታክቲክ ነበረ በዚህ ውድድር ላይ የተከተለችው። ማራቶን በትዕግስትና በስነ ልቦና የበሰሉ አትሌቶች መድረክ መሆኑን ያስመሰከረችው ወጣቷ አትሌት ሄቨን ኃይሉ የሌሎችን አትሌቶች የሩጫ ታክቲክ ሳይሆን የራሷን የሩጫ ታክቲክ ይዛ በመሮጧ መጨረሻ ላይ ግሩም ድል እንድታገኝ አስችሏታል። በሌላ በኩል ኢትዮጵያውያኑ በቀለች ጉደታና ቦሰና ሙላቴ እስከ መጨረሻው መስመር ድረስ ያደረጉት ጠንካራ ፉክክር በቀላሉ የሚታይ አይደለም። አትሌት በቀለች ጉደታ ልምዷን ተጠቅማ ክፍተቶችን ለመሙላትና መሪነቱን ለመውሰድ ያደረገችው ጥረት እንዲሁም ቦሰና ሙላቴ ያሳየችው ጠንካራ ፉክክር ውድድሩን እጅግ ፈጣን እንዲሆንም አስችሏል። በሶስቱ የኢትዮጵያ አትሌቶች መካከል የተደረገው የታክቲክ ፍልሚያ የኢትዮጵያ ሴት አትሌቶች እንደገና በሲኦል ጎዳናዎች ላይ የነገሱበት ውድድር እንዲሆን አስችሏል። በደቡብ ኮሪያዋ መዲና ሴኦል በተካሄደው ዓለም አቀፍ የማራቶን ውድድር በሴቶች ምድብ ኢትዮጵያዊቷ አትሌት ሄቨን ኃይሉ አሸንፋለች። አትሌት ሄቨን የታክቲክ ብስለቷንና የውድድር የማንበብ አስደናቂ ብልሃቷን በመጠቀም የዘንድሮውን የሴኦል ማራቶን በበላይነት ማጠናቀቋን ታውቋል። አትሌቷ የወርቅ ሜዳሊያውን ለመውሰድ የፈጀባት ሰዓት 2 ሰዓት ከ19 ደቂቃ ከ9 ሴኮንድ ሲሆን ይህም በውድድሩ ታሪክ ያላት ጠንካራ አቋም ዳግም ያስመሰከረችበት ሆኗል። የ1998 ዓመተ ምህረት ተወላጇ በፈረንጆች ማለታችን ነው ወጣት አትሌት ሄቨን ኃይሉ በውድድሩ ላይ ያሳየችው የታክቲክ ብስለት ለስኬቷ ዋነኛው ምሰሶ ነበረ። በተለይም ማራቶን የመጨረሻዎቹ 5 ኪሎ ሜትሮች አካባቢ የድካም ስሜት ሳይሰማት ፈጣን አጨራረሷን ተጠቅማ በማሸነፏ ኢትዮጵያ ሌላ ወጣት የጎዳና ጀግና አትሌት ማግኘቷም የታየበት አጋጣሚም ሆኗል። አትሌት ሄቨን የሩጫውን ፍጥነት በመጨረሻ ሰዓት በመወሰን ያሳየችው ጥንካሬ የወደፊት የማራቶን ጉዞዋ ምን ያህል ተስፋ ሰጪ መሆኑን ያስመሰከረችበትም ነበረ። ሌላኛዋ ኢትዮጵያዊቷ አትሌት በቀለች ጉደታ እስከ መጨረሻው መስመር ድረስ ለአሸናፊዋ ቅርብ በመሆን በ2 ሰዓት ከ19 ደቂቃ ከ39 ሴኮንድ ሁለተኛ ደረጃን ይዛ አጠናቃለች። አትሌት ቦሰና ሙላቴ ደግሞ በ2 ሰዓት ከ19 ደቂቃ ከ47 ሴኮንድ ሶስተኛ ደረጃን በመያዝ ውድድሯን በሶስተኝነት አጠናቃለች። የእነዚህ ሶስት አትሌቶች ተከታታይነት ያለው አጨራረስ የኢትዮጵያን የረዥም ርቀት ሩጫ የቆየ ታሪክና በዓለም አቀፍ መድረክ ያላት ቦታም እንደገና ያስመሰከረም ሆኗል። ኬንያዊቷ አትሌት ቾይስ ቼፕኬሞይቴሌ ውድድሯን በ2 ሰዓት ከ19 ደቂቃ ከ50 ሴኮንድ በአራተኝነት አጠናቃለች። ከቦሰና ሙላቴ ጋር የነበራት የሴኮንዶች ልዩነት የፉክክሩን ጠንካራነት የሚያሳይም ነው። በሌላ በኩል አትሌት ጥሩዬ መስፍን በ2 ሰዓት ከ20 ደቂቃ ከ45 ሴኮንድ 5ኛ ደረጃን በመያዝ ማጠናቀቅም ችላለች። ይህም የኢትዮጵያ አትሌቶች ከታሪካዊ ውድድር ከ1 እስከ 5 ባለው የደረጃ ሰንጠረዥ ውስጥ 4ቱን ቦታዎች በበላይነት በመያዝ የሴኦል ጎዳናዎች ላይ ነግሰው ታይቷል።